ዳጊ ልብን ስብር በሚያረቃ ለሚናገሩ ሰዎች ምን ትላለህ? አንድ አንበሳ ነበርና ህፃን ልጅ ደግሞ ነበር። ደን ላይ ነበር ወድቆ ያገኘው የነበረው እና ያ ህፃን ልጅ አንበሳው እየዞረ እያደነ እየደከመ እያበላው አሳደገው እና በቃ ደን ውስጥ ስላለ ማደንም ለመደ፣ ጦርም አለው። ብቻ ልጁ ግን በአንበሳው ልፋትና ጥረት እየመገበው አደገ። ከዛ በኋላ ሰዎች እንዲለምድ ብሎ ወደ ከተማ ቅርብ ወዳለ ከተማ ይልካል እና እዛ ከተማ ውስጥ ገብቶ ከሰዎች ጋር መላመድ ይጀምራል። ቀን ቀን ይላል። ከዛ ማታ አንበሳው ይመጣል ይዞት ይሄዳል እና አንበሳው ለልጁ እንደ አባቱ ነበር። ልጁ እያደገ መጣ። አንድ ጊዜ ግን አመሸበት ልጁ እና ልጅ የት ቀርቶ ነው ብለው አንበሳው ወደ ከተማው ቀረብ ብሎ ይሄዳል። ከዛ በኋላ ሰዎች ወዳሉበት ጋር ሲሄድ ልጁን ከሌሎች ወጣቶች ጋር እያወራ ያገኘዋልና ምን አሉት ሌሎቹ ጓደኞቹ፣ አንበሳውን አሽትተዋል፣ ሽታው በጣም የገላው ብብቱ ግን በጣም ይሸታል፣ ወይም ከብብቱ የሚወጣው ጠረን በጣም ይሸታል ማለት ነው። ወይ የሱንማ ሽታ አታንሱብኝ በጣም ነው የሚሸተው ብሎ እሱ ደግሞ አባቱን ያማልና ማለት ነው። አባትየው ወይም አንበሳው ይህንን ሰምቶ በጣም ይከፋና ወደሚገናኙበት ቦታ ይመለሳል። ከዛ በኋላ ከደረሱ በኋላ ግን ልጁ መጣ። ልጁ እንደመጣ ውጋኝ አለው፣ ልቤ ጋር ውጋኝ አለው። እንዴት ተወጋለሁ? አባቴ እኮ ነው ያሳደገኝ፣ እንዴት ተወጋለሁ? ካልወጋኝ እበላለሁ ብሎ አንበሳው ይነሳል። በዛ ጊዜ ጦር ስለነበረው ያው ይወጋል። አሁን ከወጋኝ አይቀር ስለተጎዳሁን አንተ ራስህ እያደንክ አብላኝ ይላል። ልጁ ስላደገ እያደነ ምግብ እያመጣ አባትየውን ያበላዋል። አንበሳው በደንብ እየፋፋ እየተጠገነ አካሉ በጣም ንጹህ እየሆነ ይመጣል። እሱ ደግሞ ቀን ሙሉ ስለሚሯሯጥ ላበላብ የሆነ ገላው እየሸተተ ይመጣል። ከዛ በኋላ ልጁን አንድ ቀን ጠራውና ባለፈው የወጋኝ ቦታ ይታያል አለ። የሚፈልገው ያ ቁስሉ አልተገኘም። ከዛ በኋላ የለም አለው። አየህ አለው፣ አንተ ለኔ አደን ስትወጣ ላብ እያላበህ ፀሐዩ ሙቀቱ እያደከመህ ፊትህ ጠቆ እያላበህ መጥተህ እኔን አበላኸኝ። እኔን ግን እንደ ልጅ አክብሬ ያደረግልኝ ነገር ሁሉ ተቀበልኩ። ነገር ግን እኔ አደን ወጥቼ እያላበኝ እየደከመኝ ለአንተ ባመጣልህ አንተ ለጓደኞችህ የአባቴ ሽታ ይሸታል። የወጋኸኝ ቁስሉ ተፈወስኩኝ፣ የተናገርከኝ ቃል ግን እስካሁን ድረስ አልተፈወስኩኝም ይባላልና አንዳንድ ጊዜ የምንናገራቸው ቃላቶች አጥንት ካላቸው የአካላችን ክፍሎች የበለጠ አጥንት የሌላት ምላስ ግን እጅግ ከባድ የሆነ ህመም ታደርሳለች። ስለዚህ የምንናገራቸው ቃላቶች እናስተውል። እኔ ሰለሞን ነኝ፣ ኮንሰልቲንግ ቴራፒስት ነኝ። የትኛውም አይነት የቴራፒ አገልግሎት ለምትፈልጉ ካላችሁ ቡክ ማድረግ ትችላላችሁ። እኛ ጋር ቢሮአችን ፒያሳ ነው።